ሶሻል ሚዲያ ላይ በጣም በተደጋጋሚ ስለ ሩዝና ለፀጉርና ለቆዳ ስለሚሰጠው ጥቅም ሰምታችሁ ይሆናል። የሩዝ ማስክ ቆዳን ከማጥራት ጀምሮ እስከ ማቅላት ድረስ ብዙ ጥቅም እንደሚሰጥ በባለፈው ቪዲዮ በደንብ አይተን ነበር። በዛሬ ቪዲዮ ደግሞ የሩዝ ውሃ አሰራርና ለፀጉር የሚሰጠውን ጥቅም በደንብ ነግራችኋለሁ። አብራችሁን ቆዩ። የሩዝ ውሃን ለፀጉር መጠቀም አዲስ የመጣ ነገር ሳይሆን በጥንት ጊዜያት የቻይናና የጃፓን ሴቶች ፀጉራቸውን ለማሳደግና ከሽበት ለመከላከል ይጠቀሙበት የነበረ እንዲሁም አሁንም ድረስ ብዙዎች የሚጠቀሙበት በቤት ውስጥ የሚዘጋጅ ግብአት ነው። በተለይም በቻይና የሚገኙ የያኦ ሴቶች የራሳቸው የሆነ ልዩ የሩዝ ውሃ አዘገጃጀት ያላቸው ሲሆን ፀጉራቸውን በጣም ጠንካራ ርዝመቱ ከጉልበታቸው ያለፈና እስከ 80 ዓመታቸው ድረስ ሽበት የሌለው ጥቁር የሆነ ፀጉር አላቸው። የሩዝ ውሃን በሁለት አይነት መንገድ ማዘጋጀት እንችላለን። የመጀመሪያው ቀላሉ መንገድ ሲሆን ሁለተኛው ደግሞ የያኦ ሴቶች የሚጠቀሙበት የሩዝ ውሃ አዘገጃጀት ነው። በመጀመሪያም አንድ ኩባያ ሩዝ እናዘጋጅና ቆሻሻ እንዳይኖረው እናጥበዋለን። ከዛም ከ2 እስከ 3 ኩባያ የሚሆን ውሃን ጨምርና ሩዙን እናሸዋለን። ይህንን ስናደርግ የሩዙን ንጥረ ነገሮችና ስታርች በደንብ ይወጣና ውሃው ነጭ ይሆናል። ቀጥሎም ሩዙና ውሃውን ለ12 ሰዓት ያክል ከድነን እናስቀምጠዋለን። ይህም የበለጠ ንጥረ ነገሮችን ለማውጣት ይረዳል። ከ12 ሰዓት በኋላም በድጋሚ አንድ ዙር እናሻውና ወተት የመሰለውን ውሃ እናጠለዋለን። በመቀጠልም ፀጉራችንን በሻምፖና በኮንዲሽነር እንታጠበውና ውሃውን ቆዳችንን ፀጉራችንን ላይ አፍስሰን እንለቀለቅበታለን። ሲደርቅም እንደተለመደው ቅባት ተቀብተን ስታይል እናደርገዋለን። ሁለተኛው መንገድ ደግሞ የያኦ ሴቶች የሚያዘጋጁበት መንገድ ሲሆን ይሄኛው ደግሞ ተጨማሪ ግብአቶች ያለውና በጣም ውጤታማው ነው። ለማዘጋጀትም አንድ ኩባያ ሩዝ ቆሻሻ እንዳይኖረው እናጥበዋለን። ከዛም ከ2 እስከ 3 ኩባያ የሚሆን ውሃን ጨምርና ልክ እንደቀድሞ በደንብ አሽተን ንጥረ ነገሩ በደንብ እንዲወጣ ለ1 ሰዓት ያክል እናስቀምጠዋለን። ከ1 ሰዓት በኋላም በድጋሚ ሩዙን አሽተን ውሃውን እናጣለውና የ2 ብርቱካን ልጣጭና 1 ማንኪያ ቅርንፉድ እንጨምራለን። እነዚህ ግብአቶች ተጨማሪ ንጥረ ነገሮችን ለፀጉራችን ከመስጠት በተጨማሪም ጥሩ ሽታ ያለው የሩዝ ውሃ እንዲሆን ያደርገዋል። በመቀጠልም ውሃውን እሳት ላይ ጥደን ለ10 ደቂቃ ያክል እናፈላዋለን። ከ10 ደቂቃ በኋላም ከእሳት ላይ አውርደን በደንብ ከቀዘቀዘ በኋላ አየር በማያስገባ የጠርሙስ ዕቃ ላይ ገልብጠን ለ2 ቀን ያክል ፈርመንት እንዲያደርግ ወይም እንዲቦካ እናስቀምጠዋለን። በዚህን ጊዜ ጥሩ ያልሆነ ሽታ ስለሚያወጣ የብርቱካን ልጣጩና ቅርንፉዱ ሽታውን ለማስተካከል ይረዳሉ። በመቀጠልም ፀጉራችንን ታጥበን ስንጨርስ የሩዙን ውሃ ሙሉ ፀጉራችንን እንለቀለቅበትና ፀጉራችንን አስረን ለ20 ደቂቃ ያክል እናቆየዋለን። ከዛም በንጹህ ውሃ ተለቅልቀን ቅባት ተቀብተን ስታይል እናደርገዋለን። የሩዝ ውሃ በጣም ብዙ ጥቅሞችን ለፀጉራችን ይሰጥልናል። በውስጡ አሚኖ አሲድ፣ አንቲኦክሲዳንት፣ ቢ ቫይታሚን፣ ቫይታሚን ኢ እና ሌሎች ሚነራሎችን ስለያዘ ፀጉራችን ጤናማና ጠንካራ ያደርግልናል። ከዚህ በተጨማሪም በዋነኛነት ፀጉራችን በቀላሉ እንዲረዝምና ሽበት እንዳይወጣ ያደርጋል። ከሩዙ የሚወጣው ስታርች ፀጉራችን እንዲፍታታና በቀላሉ እንዲበጠር ያደርጋል። እንዲሁም በውስጡ የያዘው አንቲኦክሲዳንት ፀጉራችንን ከጉዳት ይከላከልልናል።